ናቲ እኮ ያልገባህ ነገር ምን መሰለክ? ጥፋቱን ያመጣው አንተ ነህ አይደለ? ይሄንን ጥፋት ያመጣው እውነት ያው በቪዲዮ መሰረት እናውራ ብንል ማለት ነው። ጥፋቱን ያመጣው አንተ ነህ አይደለ? እቺ ልጅ እንድታምነ እንድትረዳ ከፈለግ አንተ ላይም ፍቅር አለ፣ እሷ ላይም ፍቅር አለ። ማንክዶ ነው ትዋደዳላችሁ፣ ትፈቃቀራላችሁ። ሆን ብላችሁ ነው ይሄንን ነገር እያደረጋችሁ ያላችሁ፣ ይገባናል። ግን ደግሞ እውነት እናውራ ቢባል ጥፋቱ ያንተ ነው። አንተ እዚህ ጋር ማለት ነው ማንም የለኝም ያላችሁ ቪዲዮ ላይ ከምትመጡ እውነት ከሆነ በውስጥ መጨረስ የምችል አይነት ሰው ነህ አንተ። በደንብ አድርገን እናውቃለን። ይሄ ነገር እንትን ካልሆነ በውስጥ የሚጨርሱት ነገር ነው፣ የምታወሩት ነገር ነው። ግን እናንተ አሁን ብላችሁ በአደባባይ ነው ይዛችሁ እየመጣችሁ ያላችሁ፣ ምክንያቱም እየሰራችሁ ስላለ ማለት ነው። ስለዚህ ማለት ነው እሷንም ማሰደብ አይጠበቅብህም፣ እሷም እንደዛው ማለት ነው። ቢሆንም አንተን ይሄንን ጥፋት ያጠፋው በደንብ አድርገህ የሄሉን ባህሪ በደንብ ጠንቅቀህ ታውቃለህ። ጠንቅቀህ ማለት ነው ያጠፋውን ጥፋት ሄሉ እንደዚህ ነው፣ በዚህ መንገድ ነው እና ደግሞ ይሄ ነው ብለህ በስነ ስርዓት አስረድተሃት እንደዚህ ብትሆን እሺ ብለን ያው እሷን ለእሷ በደንብ አድርገን አስተያየት እንሰጣለን። እንደዚህ ነው ብለን አንተ ምንም የሚያስረዳሃት ነገር የለም። ያለውን ነገር በስነ ስርዓት እንትን አላልክም። በቃ ወደ ራሳችን እንመለስ ስትል ራሱ ንግግር አንድን ነገር ሳታስተካክል ነው ወደ ሌላ ነገር ወደ ሽምግልና ቤተሰብ ጋር ልክ ነው ያልከው። ምክንያቱም ምንም አያሳምንም። አንተ መጀመሪያ ይቅርታ ያጠፋውን ነገር በደንብ አምነ ይሄ ነው ብለህ ከተናገርካት በኋላ ይቅርታ ብትደራረጉ ጥሩ። ምንም ይሄን ነገር ሳትጨርሱት እናንተ ይቅርታ ትለኛለች፣ እንደዚህ ትለኛለች፣ ሽምግልና ሌላ ነገር፣ ከዛ ትጣላላችሁ፣ ትጨቃጨቃላችሁ። ከዛ በንጋታው ደግሞ አንተ ሌላ ሴት ታመጣለህ፣ እሷም እንደዛ። ሁለታችሁም ያደረጋችሁትን ነገር ነው እየተለዋወጣችሁ መልስ የተመላለሳችሁ ያላችሁት። ምክንያቱም አንተ እሷ እንዳናደርካት እሷን በተራዋም ማናደር ላይ ነው እያደረጋችሁ ያላችሁት። ስለዚህ ማለት ነው ሁለታችሁም ጥፋተኞች ናችሁ። ድራማችሁን አቆሙ። ይበቃል። ተመሳሳይ ነገር አትስሩ። እስቲ አንተ ወንድ ነህ አይደለ? በሰል ብለህ ሴት ልጅን ያዝ። እሺ እሷ ባህሪዋን በደንብ አድርገን እናውቃለን። በቃ ሄሉ እልክ ውስጥ ከገባች በተአምር አትመለስም። በተአምር ማለት ነው። ስለዚህ ይሄን ነገር ታውቃለህ። አንተ ወንድ ልጅ ነህ። ከዚህም በፊት የምታረገው ነገር ነው። አሁን ነው እንደዚህ እየሆንክ ያለው። አስተካክል። በስነስርዓታዊ ለመፍታት ሞክር። እውነት ፍላጎቱ ካለ ማለት ነው። ሄዳለው በቃ ምናምን እላለሁ ብትል ምንም ያሳምን ነገር የለም። ምክንያቱም በትክክል ያወራሃት ነገር የለም፣ ያስረዳሃት ነገር የለም። በደፈናው ዝም ብለን አሁንም የተወራጨክ ያለው ወደ ሀገሬ ልሄድ ነው በሰላም ተሰናብቻት ምናምን እና የምትፈቅድልህ ይመስልሃል እንዴ? የምትፈቅድልህ ይመስልሃል? እንደማትፈቅድልህ እያወቅ ነው አንተ ሆን ብለህ ይህንን ስራ እየሰራህ ያለው። በቃ ድራማ ነው እየሰራችሁ ያላችሁ። ምክንያቱም ትወድሃለች፣ ታፈቅራለች። ይሄን በደንብ አድርገህ ታውቃለህ። ገባካ? መቼም እንደማትፈቅድልህ ታውቃለህ ይሄንን። ስለዚህ እስቲ አሁን ይቅርታ መጠየቁ ከልብህ በቃ ሁለታችንም አጥፍተናል፣ እንደዚህ አይነት ነገር አያምርብንም ብለህ አንተ እሷን በፍቅር ይዘህ በፍቅር ብጠይቃት የምር ሄሉ የምትለወጥ ልጅ ናት። ማርያምን ከአንተ ጋር እንደዚህ ልክ አትያያዝም። በስነ ስርዓት ጊዜ በቃ አጥፍቻለሁ፣ በድያለሁ፣ እንዲያደርጋለሁ፣ አንቺም ተይ እኔም ልተው ብትል እርግጠኛ ነኝ ትተዋለች። አሁን አንተ ምን እያደረግክ ነው? እንዲያርጋኛለች ወደዛ መመለሴ ነው ብላ ማስፈራሪያ። እሷ ደግሞ ያኔ ምን ትላለች? ቪዲዮን እኔ ራሱ ገና እያየሁ ስለሆነ ነው ሀሳብ ስታይል ተተው። አሁን እሷ ምን ትላለች? እሺ አትልም። እሺ እንደማትል የታወቀ ነው። ገባካ? ስለዚህ ማለት ነው በእንደዚህ አይነት ነገር ራሱ ነው አበዛችሁ። ማርያምን በጣም አበዛችሁ ማለት ነው። እንዴት እንደምታየው ሄሉ ማለት ነው። በቃ ተገርማ ማለት ነው። ከእግር እስከ ጭንቅላቱ ነው የምታየው። እሱ ደግሞ እንደ ተጎዳ እንደ ታመመ ነው አክት የሚሰራ። ትችላላችሁ። ነገ ተስማምተናል ታርቀናል ብላችሁ ለምትመጡ ለምንድን እኛን ክፉ ነገር የምታሰሩት ውዶች? ተው፣ ጾም ነው። ተው ሄልዬ፣ እኔ ማር ደግሞ አንድ ጾም ገብቷል። ተው እስቲ መልካም ነገር ስሩ፣ ፍቅር ስሩ፣ ደስ የሚል ቪዲዮ ስሩ። የምሬን ነው የምላችሁ። በቃ አታብዙት። እንደዚህ አይነት ቪዲዮ ይበቃል። በቃ እንዴ አያችሁ አይደለ? ሁለት ሆናችሁ ስታወሩ ትደማመጣላችሁ፣ ሀሳብ ሼር ትደራረጋላችሁ። ገባችሁ? እንደዚህ በግልጽ ሰሞኑ ከምትበቃቀሉ አንተም ሌላ ሴት እያመጣት ልደሰት ደብሮኛል አብረሽኝ ብለህ ሌላ ሴት ከምታመጣ ይሄንን ነገር ባታረግ ወይ ደግሞ ከሷ ጋር እንደዚህ በስነ ስርዓታዊ መንገድ ብታወሩ
ጥሩ ስቴፕ ላይ ትደርሳላችሁ ብዬ ነው። በቪዲዮ መሰረት ነው ውዶች እየተናገርኩ ያለሁት እንጂ እነዚህ ተጣልተው አይደለም። እሺ ነው ውዶች። ስለዚህ ማለት ነው ወይ እነዚህ ለመለያየት ሆን ብሎ እንደዚህ እያደረጉ ነው፣ ወይ ደግሞ ድራማ እየሰሩ ነው። ከዚህ ሁለት አንዱ ነው የሚሆነው፣ የታወቀ ነው። ስለዚህ መራችሁ ጭቅጭቃችሁን አንቺ ሳምንት ሳይሞላ ልትግዢ ነው አላለም እንዴ? ለምን እንደምትግድማ ታውቃለህ። እንድትሄድ አትፈልግም። በቃ አለቀ። እንዴ ምን እሺ እንድትሄድ አትፈልግም። ተረዳት አንተ። እስቲ ወንድነህ ብልጡን እስቲ ከምትጨቃጨቅ ማለት ነው። እና ወዶች ደህና ናችሁ? ሰላም ብያችኋለሁ። ግን እንዴት ናችሁ? አይ ሰሞኑን ናቲና ሄሎ ማለት ነው አናታ በቃ እንደው እኮ አዛረጉን። ሆን ብሎ እያደረጉ አዛረጉን። አስተያየት እንዳንሰጥ በደንብ እንዴ ምንድን ነው እንደዚህ ጭቅጭቅ ሲበዛኛ ራሱን ለማውራትም ለመፈትፈትም እኮ አይመቸንም ውዶቼ። ስለዚህ ማለት ነው ጭቅጭቃችሁን ስላችሁ ደግሞ እስቲ 2 ቀን ፍቅር ስሩ፣ 2 ቀን ደግሞ ተጣሉ እንጂ ምንድን ነው እንዴ ተከታታይ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ ተፋቱን ፕሊዝ። ጾም ገብቷል እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ ውዶቼ። እና አይክፋችሁ እሺ ውዶቼ። እነሱ ፒስ ናቸው። እኔ እንዳንቺ አይደለሁም። ሴት ልጅ ላይ እጅን አላነሳም አላለም። ማን ነበር ጥፊ የሰጣት? አይናቲ እንደው የተመታ ማለት ነው። እጅን ስንት ጊዜ ነው ያነሳህባት? እየመራህን ነው። አንዴ በቦክስ አንዴ መኝታ ክፍል አስገብተህ በቦክስ ብትላት እኮ ይሄን ሁሉ ትረሳ ነበረ። ናቲዬ እንደው ይሄ ጠፍቶባችሁ ነው? አይ በቃ ናቲ በጣም ተናዷል። ብዙ እንዳታናድጅ። ንብረቱን ስጪ። ንብረቱ ፓስፖርቱን። አይ ተጫወቱብን። እስቲ ለማንኛውም እስቲ ኮመንት ላንብብላቸው እንደው ስለ እነሱ ራሱ ከማውራት። ምክንያቱም ተመሳሳይ ነገር ነው፣ ጭቅጭቅ፣ መነዛነት ምናምን ምንም የተለየ ነገር እየሰጡን አይደለም። ስለዚህ ማለት ነው ሄልዬ መቼም ፓስፖርቱን እንደማትቀጅ የታወቀ ነው። አትቀጅም እኮ እናውቃለን። ናትዬ ደግሞ ስንት ጊዜ ነው በር ከፍተ የምትወጣው? ስንት ጊዜ ነው በር ከፍተ የምትገባው? አይ አንከራተታችሁን እኮ። እሺ ያበዛከው በጣም። ጥፋቱ የጀመርከው አንተ። የሄሉ ጥፋት ብቻ ነው የሚታይ። እንደምታፈቅር የምን ቤተሰብ ነው? ቤተሰብ ይላል እንደ 10 ጊዜ እያመጣ ክብር። ቤተሰብ ምንድን ነው? መጀመሪያ ችግራችሁን ፍቱ። ጣልቃ ታስገቡ ቤተሰብ። እናቴ እንደው አሳዘነኝ ደግሞ። እንዴት በህይወቴ ይህን ነገር እንደከፈልኩኝ ታውቂያለሽ? ምክንያቱም ይሄ ፓስፖርት ብዙ ነገር አድርጎ ነው ወደ ውጭ ሄደው እሱን ለማውራት ነው። አይ እንዴት አድርጌ ሄሉ ግን ጤነኛ አይደለሽም ናቲ። ወንድሜ አይዞህ። የምርሽን ነው? ጤነኛ አይደለችም። እሱ ሲያጠፋት ወይኔ ናቲ የማትወጣው አዝቅጥ ውስጡ ነው የገባው። ይሄ ምን ይባላል? ጌታ ይርዳክ። ፍቅር ነው ውዶች፣ ተረጋጉ። ኧረ ሄሎን አበዛሽ፣ በጣም አስጠላሽኝ። ኧረ እባክሽ አስጠላችሽ አለማየት። ይልቅ ስለምዘቀዝቁ ህይወታቸው ለምን በዚህ ጾም? ቆይ እናንተ መከፈት፣ መደባደብ፣ መጨቃጨቅ አይሰለቻችሁም? ወጣት ናችሁ። ችግራችሁን አውርታችሁ አትፈቱትም? ይሄ ትክክል ነው፣ ያስኬዳል። ባየሁት መሰረት እንደዚህ አይነት ክፍተት ካለባችሁ እግዚአብሔር ይጠብቀን። አመታ ምንድን ነው ያለች? እቺማ ጤናማ አይደለችም። ጤና ሲቃወስ ለምንድን ጤናማ ያልሆነችው? የድራማ መጨረሻው ዛሬ ወይስ ሌላ አለ? ያስላል። ተመቸኝ ኮመንት እና ወዶች ወዳቸው